أنا أحذركم من فرقة الأحباش أنا بقرص أنا ما استنقذاتشو أحباش كم يبال بإسلام جربوا يتسكسكوا كان نقرصا منقر تتنققوا هؤلاء لا يمثلون الإسلام أبدا ولا يمثلون طريقة الأنبياء والمرسلين إسلام من هنا نبيات وينقر بفتو ما يوكلوا من السوج كالله جليلان أكل كالتتعرى موتانا እንዴት ነው ሰው እንደገና ወደ ባዕድ አምልኮ የሚመለሰው? አንዱን አምላክ አላህን ብቻ ነው መጣራት ያለብን። ሸህ ነው ወልይ ነው ገለመዴ ተብሎ ማንኛውንም ሰው መጣራት በፍጹም ተገቢ አይደለም። አላህ ሱብሓነሁ ወተዓላ ከልክሏል። ወላ ተድዑ መዐ አላሂ አሐዳ ከእኔ ከአላህ ጋር አንድንም ሰው እንዳትጣራ አለ። ይዛቸዋል። ይሄ ነው። وكذلك يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تكييف ومن غير تمثيل ومن غير تشبيه ومن غير تعظيم ومن غير تكييف كذلك الله سبحانه وتعالى سلا راسه يقلصاتهم بحرياتوች በቁርአን ላይ አምኖ መቀበል ግዴታ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩትን ባህሪ አምኖ መቀበል ግዴታ كانوا يمرونها كما جاءت على ظاهرها ኢማሙ ሻፊዒ ስለ ሰሃቦች አቂዳ ሲናገር ምን አለ በቁርአንና በሐዲስ ላይ የመጣውን የአላህን ባህሪ እንደመጣ አዝድገው ያልፉ ነበር አለ እኔ ከአርሽ በላይ ነው እነኛ አይደል አላህ Subhanahu Wa Ta'ala خلاص ከአርሽ በላይ ነው ብሎ ማለት አደምን በእጆች የፈጠርኩት አለ አይደል خلاص አደምን በእጆች የፈጠረ አይ የሚለው እጅ የሚለው ሰው ልጅ እጅ ስላለው ከዛ ከሰው ልጅ ጋር ስለሚመሳሰል ስለዚህ ምን እናድርግ እጅ የሚለውን እንቀይረውና ምን እንበል ቁዋን በለው በኃይሉ ፈጠረው እንበል ማን ነው እንደዚህ ያላችሁ من سبقكم بهذا من الصحابة رضوان الله عليهم ከሰሃቦች ማን ነው በዚህ ጉዳይ ቀደማችሁ ነቢያችን ሰለላሁ ዐለይሂ ወሰለም ዐለይኩም ቢሱነቲ ወሱነቲ الخلفاء الراشدين المهديين من بعد ብለዋል حسن البصري رحمه الله تعالى اصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واسلك سبيل سلفك الصالح فإنه يسرك ناصحا ይሄ ነው እና አላህ Subhanahu Wa Ta'ala የተናገረውን አምኖ መቀበል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን አምኖ መቀበል ልክ እንደመጣ ግድ ነው ያንን ከፍጥረታት ጋር ወርደን ፍጡር ጋር አምላክን ባህሪ በማመሳሰል አይ ይሄ ለሱ አይገባውም ማለት ነው ምክንያቱም ሰውም እንደዚህ ካላችሁ ሁሉንም የአላህን ባህሪ ልትክዱ ነው ለምሳሌ እጅ አደምን በእጆች የፈጠርኩት ብሏል እና አይ ይሄንን ለሰውም ስላለው ይሄንን ሌላ ትርጉም እንሰው ካላችሁ አላህ ይሰማል አይሰማም ብላችሁ ጠይቋቸው አዎ ይሰማል ይሏቸዋል አንተ ትሰማለህ አትሰማም በሉት እሰማለሁ ስለዚህ አላህም የሚሰማ ከሆነ እናንተ የምትሰሙ ከሆነ ተመሳሰለ ነው ስለዚህ አይሰማም ልትለን አያስኬድም እንደዚህ አላህ እውቀት አለው ወይ አዎ እውቀት አለው አንተስ እውቀት አለው ወይ አዎ እውቀት አለው ግን አላህ ይሰማል ሲባል የአላህ መስማትና እኛ መስማት ምን አገናኘው አላህ Subhanahu Wa Ta'ala አደምን በእጆች የፈጠርኩት አለ ስለ አላህ Subhanahu Wa Ta'ala እጅ የሚለው ስትናገርና ስለ ሰው ምን አገናኘው አላህ ያያል ሲባል የአላህ Subhanahu Wa Ta'ala ማየትና እኛ ማየት ምን አገናኘው የስም መገናኘት ብቻ ነው ወጣቻው አይደል ይሄነውና አላህ በቁርአን ላይ የተናገረውባቸው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን አምናችሁ መቀበል ግድ ይላል እነዚህ ደስ የተፈለፈሉ አንጃዎች አላህን ባህሪና ስሞች ከፍጡር ጋር በማመሳሰል ከዚያ ታዕጢል ወደ ማድረግ ወይም ተሕሪፍ ወደ ማድረግ የሚሄዱ ሰዎች ጀማዓቱል አህባሽ እነዚህ በፍጹም አትስማቸው አትከተሉ አይ አሱ ሁለት ጥያቄ ነበር እሺ በፊት ላይ ለምሳሌ አያቶች ወይም ያኔ ብዙ እውቀት ሳይኖራቸው ነብዩ እንደዚህ አድርጉ ነብዩ እንደዚህ እርዶሽ ምናምን በቃ ሳያውቁ በጣም ብዙ ጊዜ እንደዛ ይሉ ነበርና እነዛ ሰዎች ብዙ ልጆቻቸውም ሆነ በጣም እውቀት ሳይኖራቸው ሞቱ በማሻረክ ሁኔታ ላይ ያሉ ማለት ነው አሁን እነሱ እንዴት ነው ማለት አላህ ይጠይቃቸዋል ተመልከቱ አያቸው አይደል ነብይ ድረሱልህ ሾች ይድረሱልህ ይሄን ማን ያስተማረው ለህዝባችን ለገጠሩ ህዝብ እነዚህ እኮ ናቸው ከአንድ አላህ ጋር ሰውን ማስተሳሰር ሲገባ አላህ ይድረስልህ አለቀ በቃ እንደው ሾቹ ይድረሱልህ የመጀን እንትን ይበሉ ይሄን እምነት ማን ነው ሀገራችን ላይ ያስገባባቸው ከውላይ ለአህባሽ እነዚህ አህባሽ ናቸው الصوفية والأشاعرة والماتريدية الذين هم من أضل الناس على وجه الأرض ለማንኛውም ሰውን ከአላህ Subhanahu Wa Ta'ala ጋር አቆራርጦ ከፍጥረታት ጋር ማስተሳሰር ዳግም ወደ ባዕድ አምልኮ መመለስ ነው ህዝብ ከፈጣሪ ጋር ብቻ ነው ሰው የሚተሳሰረው ሰውየው በየትኛውም ጊዜ በየትኛውም ሁኔታው አላህ Subhanahu Wa Ta'ala ብቻ ነው ሊጠራ የሚገባው
አላህና ነቢ ይድረሱልህ። አይሆንም፣ በፍጹም አይቻልም። አንድ አላህ ብቻ ነው የሚደርሰው። ቦታቸዋል አይደለ? ስለዚህ እነዚህ ሰዎች ሳያውቁ የሞቱ ሰዎች እንዴት ነው ሁክማቸው ነው? እህታችን እነዚህ ሰዎች ተሸውደው ገብታችን ማን የሸውዳቸው? እነዚህ አዋቂ ተብዬዎች እነዚህ ሰዎች ናቸው የሸውዷቸው። ስለዚህ ኃላፊነቱን እነዚያ ይወስዳሉ። ሊየሕሚሉ አውዛረሁም ካሚለተን የውመ ልቅያማ ወሚን አውዛር ለዚነ ዩድሉነሁም ቢገይሪ ዒልም አላ ሰአ ማ የዚሩን አለ አላህ ሱብሓነሁ ወተዓላ። የራሳቸውን ወንጀል ይሸከማሉ አለ። ስለ እውቀት አለን ብሎ ስለሚያጠሙ ሰዎች ሲናገር የራሳቸውን ወንጀል ይሸከሟታል አለ። እንዲሁም ያጠመሟቸውንም ሰዎች ወንጀል ይሸከሟታል አለ። ኃላፊነቱን እነሱ እነዚህኞቹ ሳያውቁ የተሳሳቱት ሃኡላ መዕዙሩነ ቢጀህሊ፣ እነዚህ ባለማወቃቸው አላህ ሱብሓነሁ ወተዓላ የሚጠይቃቸው አይደሉም። ሑጃ እስካልቆመባቸው ድረስ ሑጃ እስካልደረሳቸው ድረስ ይህን ሽርክ ላይ መሆናቸውን የነገራቸው ሰው ካለና አይ አንቀበልም በቃ አለቅም ይህን መንገድን ካለ የዛኔ ኃላፊነቱን ራሱ ይወስዳታል። ነገር ግን ሑጃ እስካልቆመባቸው እስካልደረሳቸው ድረስ አላህ ሱብሓነሁ ወተዓላ ቀብለ ኢቃመት ልሑጃ ላ ዩዓቂቡ አሐደ ምን ዒባዲህ ከባሮቹ አንድንም የሚቀጣ የሆነ አምላክ አይደለም። በቁርአን ላይ ምን ብሏል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ መልእክተኛ ወይንም ነቢይ ሳልክ የምቀጣ አይደለሁም አለ። ቸዋል ነቢይ ተልኮ መልእክተኛ ተልኮ አይን ይህን አልሰማም ካለ ነው አላህ ስብሐነ ወተዓላ የሚቀጣው። ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐላ ላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። እኔ መልእክተኞችን ልክ ያለሁኝ አለ አምላክ። አላህ ለምን እንደላካቸው ሲገልጽ ምን አለ? አብሳሪዎችና አስፈራሪዎች አድርጌ አለ። የሚያበስሩት በምንድን ነው? በአላህ ያመነ ገነትን ይገባል ብለው ያበስሩታል። አላህን የካደ ደግሞ ገሃነም ይገባል እያሉ ያስፈራሩታል። አብሳሪና አስጠንቃቂ ወይም አስፈራሪ ሲባል ይሄ ማለት ነው። መጨረሻ ላይ ምን አለ? ሊአላ የኩነ ሊናሲ ዐላ ላሂ ሑጀቱን በዕደ ሩሱል፣ መልእክተኛ ከላኩኝ በኋላ ለሰዎች የትንሣኤ ቀን በእኔ በአምላካቸው በአላህ ላይ ማስረጃ እንዳይኖራቸው አለ። ያ ማለት አላመጣህልንም ማስረጃ ነቢይ አላክልንም የሚለው ጥያቄ እንዳያነሱ ከወዲሁ ልክ ያለሁኝ አለ። ስለዚህ መረጃ ያልደረሰው አካል የውመል ቂያማ ሑጃ አለው ማለት ነው። አይቀጣውም። አላህ ሱብሓነሁ ወተዓላ የሚቀጣው መረጃ ደርሶት አይን አልቀበልም ያለን አካሎች ነው። እሺ ሻሃዳ የሚይዘው ማን ነው? ሻሃዳ እያላችሁ ነው ኮሜንት ላይ። ሰላም ደህና ነሽ? እሺ እስልምና ነው መቀበል ፈልገሽ ነው? አዎ ነበርኩኝና መልሼ ክርስቲያን ነኝ ነው። አሁን ግን ልክ እንዳልሆነ ገብቶኝ ትክክለኛ ሃይማኖት ማያስፈልገኝ። እሺ የምለውን ቃል አብረሽኝ ተከተልሽ በይ። ይሰማሻል? አዎ ይሰማኛል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አሁን ያልሽው ቃል የሸሃዳ ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እሺ እህቴ ስለ ሶላት አሰጋገድ ምናምን ትችላለሽ? አይ አልችልም። የምታስረዳኝ ደስ። እሺ ዚክራ የምትለዋለች ኮሜንት ላይ አንድ ቁጥር ጻፊላት። ዚክራ ፎሎ አድርጊያት ተከታትለሽ፣ እሷ ታስተምርሻለች። እሺ ዚክራ ጻፊላት አንድ ያው እና 11 ቁጥር ጽፋልሻለች። ዘመን አውሊያኡላህ ለምሳሌ እኔና አንቺ ማለት የተለየ ተሰጥኦ ምናምን ያላቸው እንደዛ ሲባል ስለምሰማ ነው። ዝም በያቸው። ለማንኛውም ወልይ ማለት ወይም አውሊያኡላህ ማለት ነው ማለት ነው። ወልይ ብሎ ማለት አላህ ሱብሓነሁ ወተዓላ ወዳጅ ማለት ነው። አልሙሒብ ናስር ሊላህ ሱብሓነሁ ወተዓላ
يا الله وداج مالك ولا ترجمه أنت الله أنت وجالش الترجمات توجالش على الله ميوت ونشر أود والله فبقدر ما عندك أيسمع والمحبة لله سبحانه وتعالى فأنت وليا لله عز وجل. عند سوك أرسو زند بالله بإيمان النا بتقوى ولك الله سبحانه وتعالى ولي. الله سبحانه وتعالى بقرآن له ولي مالت منه مالت بغير بحجر تناقره بسورة يونس لا سيناقر من على ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون لهم البشرى في الحياة الدنيا وفي الآخرة لا تبديل لكلمات الله ذلك هو الفوز العظيم.